ዲሲፕሊን ማለት ያልሆኑትን መሆን ሳይሆን ይልቁንስ ሆኖ መገኘት ነው። ሰላም የዩቲዩብ ቤተሰቦች እንዴት ናቸው? ለዩቲዩብ አዲስ ጀማሪ በመሆን የተነሳ ዩቲዩቡን ቻናሉን ሰብስክራይብ በማድረግ ቪዲዮን ላይክ እና ሼር በማድረግ እንድትጀምሩ አበረታታቸዋለሁ። ዛሬ ልናይ የፈለግኩት ነገር ስለ ዲሲፕሊን ብዙ የዩኒቨርሲቲ ተማሪዎች እና ሃይስኩል ተማሪዎች ኢትዮጵያ ውስጥ ያለን ተማሪዎች አብዛኛው ስለ ዲሲፕሊን ያለን አመለካከት በጣም የተለየ ነው። ምክንያቱም ስለ ዲሲፕሊን ሲባል አንደኛ የምናስበው ነገር ምንድነው? ጭንቀት። ዲሲፕሊን ማለት የሆነ ተጣቦ የሆነ ነገርን ማስፈጸም አይነት ነገር ነው። ነገር ግን ስለ ዲሲፕሊን ያላችሁን አመለካከት ትንሽ እንድትቀይሩት ዛሬ እፈልጋለሁ። ዲሲፕሊን ምንድነው? ራሱ ዲሲፕሊን ምንድነው? አንደኛ ዲሲፕሊን ውስጥ ልናያቸው የምንገባው ነገር ለምሳሌ ፎከስ ነው። ፎከስ ማለት ራሱ ውስጥ ያለው ቪዥን አለው፣ ሚሽን አለው፣ ፕላን አለው። ለምሳሌ ለ12ኛ ክፍል ፈተና እየተዘጋጀ ያለ አንድ ተማሪ ምንድነው ቪዥኑ፣ ምንድነው ሚሽኑ፣ ፕላኑ ደግሞ እንዴት ነው የሚለው ነገር በዲሲፕሊን ውስጥ የሚታዩ ነገሮችና በዲሲፕሊን ውስጥ ይልቁንስ የሚተገበሩ ነገሮች ናቸው። ለምሳሌ ቪዥን የምንለው 12ኛ ክፍል እየተማረ ያለ ፈተናውን ተፈትኖ ዩኒቨርሲቲ ገብቶ ሜዲሲን ሊሆን ይችላል፣ ኢንጂነሪንግ ሊሆን ይችላል፣ ኮምፒውተር ሳይንስ ሊሆን ይችላል እና ኤክስትራ ነገሮችን ሌላ አይነት ነገሮችን መማሩ ለምንድነው ያን ነገር አጥንቼ 12ኛ አልፌ ምንድነው የምሰራው ወይንም ምንድነው ፐርፎርም ማድረገው ብሎ ሲያስብ ያኛው እንደ ቪዥን ይነሳል ማለት ነው። ሚሽን ደግሞ ጎሉ ምንድነው? 12ኛ ፈተናን አሳክቶ በውጤታማነት ማለፍ ነው። ያኛው ሚሽን ነው። ፕላን የምንለው ደግሞ ሃው ቱ ስተዲ። ብዙ ጊዜ ኢትዮጵያውያኖች የምንሳሳተው ነገር ስተዲ ብቻ ነው። ግን ሃው ቱ ስተዲ ፈርስት ስተዲ፣ እንዴት ማጥናት እንዳለብን ማጥናት አለብን መጀመሪያው ነው ራሱ ማለት ነው። በዚህ አይነት አመለካከት ውስጥ ዲሲፕሊን የራሱን የሆነ ሚኒንግ ሊኖረው ይችላል ማለት ነው። ፈረንጆች የሚሉት ነገር አለ፣ ዲሲፕሊን ቱዴይ ፍሪደም ቱሞሮ ነው የሚሉት። ምክንያቱም እኛ የምናስባት ነገር አለ። ለምሳሌ ያጠናው ነው ስንል መጨነቅ አይደለም። ይሄ ዲሲፕሊን ማለት የሆነ ነገር ተጨንቆ ሳይሆን ይልቁንስ ሀቢትና ባህል አርግተነው ያንን ነገር ፐርፎርም የምናደርግበት መንገድ ነው እንጂ የምንጨነቅበት መንገድ አይደለም፣ ሪስትሪክት የምንሆንበት መንገድ አይደለም ማለት ነው። ምክንያቱም ይልቁንስ ፍሪደም አርገነው ሀቢት። ለምሳሌ ሰው ከእንቅልፉ ሁሉ ጊዜ ጠዋት ይነሳል። ያንን ነገር ሀቢት እንዳደረገው ስተዲንም ሀቢት ካደረገው ኤግዛክትሊ ፐርፎርም ያደርገዋል ማለት ነው። ምኑን? ሚሽኑን ፐርፎርም ያደርጋል ማለት ነው። ዲሲፕሊን ኢትስ ፍሪደም ነው። ዛሬ ፍሪደም ነው። ምክንያቱም ዛሬ ለምሳሌ ዲሲፕሊን ስንሆን ቱሞሮ ፍሪደም ነው ማለት ነው። ልክ እንደዚህ አስቡ። ዛሬ የምናጠናት ነገር እንደ ውሃ ጠብታ አይነት ነገር ጠብ የምትለው ውሃ አይነት ጠብታ ከጥቂት ጊዜ በኋላ በየሰከንዱ ጠብ የምትለው በየማይክሮ ሰከንዱ ጠብ የምትለው ነገር ከጥቂት ጊዜያት በኋላ ጎርፍ ወይንም ደግሞ ትልቅ የባህር ሊሆን ይችላል። ያን ደግሞ ነገ የምንዋኝበት ነው። ነገ ላይፍ ስታይላችንን የሚወስኑ ነገር ነው ማለት ነው። ምንድነው ዛሬ አክሽን ቤዝድ የሆነ ነገር ማለት ነው። ብዙ ጊዜ ተማሪዎች ምንድነው የሚሳሳቱት ነገር ብዬ ማሰብ ነገር ዊዛውት አክሽን ቤዝድ የሆነ ነገር ፐርፎርም ማድረግ አንችልም። ዲሲፕሊናችን ዊዝን አክሽን ቤዝድ ከሆነ ነገን ይልቁንስ ቱሞሯችን ፍሪደም ይሆናል ማለት ነው። ዲሲፕሊንስ መስት ነው እንደሆነ ዲሲፕሊን ያላቸው አመለካከት ዲሲፕሊንን ሀቢት ከሆነ ልማድ አንጻር ሀቢት እንድታረጉት እፈልጋለሁ ማለት ነው። ሀቢት ማለት ልማድ እንድታረጉት ያንን ነገር ልክ ሰው ከእንቅልፉ ተነስቶ እንደሚበላ፣ ልክ ሰው ከእንቅልፉ ተነስቶ እንደሚሰራ ሁሉ ያን ዲሲፕሊን ሀቢት እያደረግነው ስንሄድ የፈለግነውን ነገር ፐርፎርም እናደርጋለን ማለት ነው። ዲሲፕሊን ኢዝ ኖት ሪስትሪክትድ ኢንስቴድ ኦፍ ዛት ሀቢት ነው ማለት ነው።